ግጥም ብዙ ሰው ይሞክራል ግጥም ለመግጠም እንደ ዕውቀት ደረጃ ነው የምትገጥመው እና እንደምትኖርበት ነገር አሁን እኔ ማምነው ኔጌቲቭ ነገር መስፈን አልፈልግም ሰውን የሚያነጽ ካልሆነ በስተቀር መጥፎ ጎኑን ምናምን ታሳየዋለህ የዛ አይነት አገጣጣም በብዛት ነበሩ ድሮም መልካም ነገሮች በመሃል ነበሩ በዘፈን ላይ የሚተላለፉ የኛ ሐሳብ ምንድነው አሁን የሚወጡ ዘፈኖች አሉ የኃይሌ ሩት ብታይ መልክቱ ሁሉ ፖዚቲቭ ነገር ሰው በአንድ ወቅት ክፉ ነገርን ብዘፍንለት በድለሽኝ አንቺ እንደዚህ አርግሽ ቆጭሻል ዋጋሽን ታገኛለሽ ምናምን ብሎ አንተ ተጣጣላ ሰው ቢሆን ንዴትን ያባብስልና እውነቱን ነው ምናምን ትላለህ ከዛ በኋላ ግን ካለፈ በኋላ ወይ ርቆ ወርዶ የሆነ ነገር በተፈጠረ ጊዜ ያን ዘፈን መስማት አይፈልግም በክፉ ጊዜው ክፉ ሚሞሪ ነው የሚኖረው ትውስታው የተረባበሸበት ሰዓት ነው አንተ የነገርከው ልክ ነው በድልሃለች ምናምን ብለው ነው እንደዛ አይነት ነገር